አቶ ደሳለኝ ዳኘ እባላለሁ። የምተዳደረው በጓሮ አትክልትና ከብት በማደለብ አትክልቶችን በመትከል ነው የምተዳደረው። ፍሬሽ የሆኑ አትክልቶችን ለተጠቃሚ አቀርባለሁ፣ ለራሴም ደግሞ እየሸጥኩ ደግሞ እጠቀማለሁ። የምተዳደረው በዚህ ነው። ነዋሪነቴም በወረዳ 12 ነው እና ጉድጓድ ውሃ ቆፍሬ ያንን በቃ እንትን እያልኩኝ እያጠጣሁኝ አትክልቶችን አለማለሁ። በተጓዳኝ ደግሞ ከጎን ለጎን በሮችን እያደለብኩ ደግሞ ለተጠቃሚ እሸጣለሁ። በዚህ እተዳደራለሁ። ወይዘሮ መድኃኒት ፈጡላ እባላለሁኝ። የምገኘው ወረዳ 12 ክፍለ ከተማ ወረዳ 12 ውስጥ ነው። በፊት ያው በፋብሪካ ስራ ላይ ተቀጥሬ ነበር የምሰራው። አሁን ግን ያው በግሌ በከብት እርባታ ላይ እየሰራሁኝ ይገኛለሁኝ እና ሰራተኛም ቀጥሬ በስሬ እያስተዳደርኩኝ ይገኛለሁኝ። በከተማው ግብርና ድጋፍ በተደረገልኝ በራሴ በግሌ እየሰራሁኝ ከብት እርባታና የበጎች እርባታ እየሰራሁ እገኛለሁኝ። ያው ትኩስ ወተትም እያቀረብኩ ለህብረተሰቡ አቀርባለሁ እና ህብረተሰቡም ከኔ ጥሩ ወተትና ትኩስ ወተት እየተጠቀመ ይገኛል ማለት ነው።